ከብሔራዊ ባንክ መግለጫ በስተጀርባ ያለው እውነታው ምንድን ነው? ባለፉት ጥቂት ቀናት የኢትዮጵያን ኢኮኖሚ አውድ የናጠ አዲስ መግለጫ ከብሔራዊ ባንክ ሰምተናል። የባንኩ ባለስልጣናት በቴሌቪዥን መስኮት ብቅ እያሉ ይህ ውሳኔ ሲያብራሩ ይህ ፈጽሞ የፖሊሲ ለውጥ አይደለም፣ በአሰራር ዘዴ ላይ የተደረገ መጠነኛ ማስተካከያ ብቻ ነው እያሉ ደጋግመው ሊያረጋጉን ሞክረዋል። ነገር ግን ቆም ብለን እውነቱን እንነጋገር። በእውነት ይህ ውሳኔ መጠነኛ የአሰራር ማስተካከያ ብቻ ነው ወይንስ በመግለጫው ወረቀት ላይ ያልተጻፈ ማዕከላዊ ባንኩ በግልጽ ሊነግረን ያልፈለገው በሀገሪቱ ፋይናንስ ታሪክ ውስጥ ታይቶ የማይታወቅ ትልቅ የፖሊሲ ፍልስፍና ሽግግር አለው? ዛሬ በዚህ ቪዲዮ ብሔራዊ ባንክ በ4 ገጽ መግለጫው ውስጥ ሆን ተብሎ የታለፉትን ወይም የተሸፈኑ ሚስጥሮችን እንዲሁም የታሪካዊ ውሳኔ በእርስዎ ኬስ፣ በንግዶ እና በአጠቃላይ ኑሮው ላይ የሚያመጣውን እውነተኛ ጥቅምና ጉዳት በጥልቀት እንዘረዝራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ያልተነገሩ እውነታዎች ክፍል 1። የብድር ገደቡ ለምን አሁን ተነሳ? እውነተኛ ግፊቶችስ ከየት የመጡ ናቸው? ብሔራዊ ባንክ በመግለጫው ላይ የብድር እድገት ገደብ ወይም ክሬዲት ካፕ ሕግን ማንሳቱ በኩራት ተናግሯል። ባንኮች አሁን በነፃነት ማበደር ይችላሉም ብሏል። ነገር ግን ያልተነገረው እውነተኛ ምክንያት ምንድን ነው? መንግስት ይህን ገደብ ያነሳው በገዛ ፈቃዱ ወይንም ኢኮኖሚ ሁኔታው አስተማማኝ ደረጃ ላይ ስለደረሰ አይደለም። እውነታው ግን ይህ የብድር ገደብ ላለፉት 2 ዓመታት የግል ባንኮችን እንቅስቃሴ ሙሉ በሙሉ ሽባ አድርጓቸው ነበር። በሀገሪቱ ውስጥ አዳዲስ ፋብሪካዎች፣ ኢንተርፕራይዞች እንዳይመሰረቱና ነባር ስራዎችም እንዲቀዛቀዙ አድርጓል። ከዚህም በላይ የብድር ገደቡ መነሳት የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ ለኢትዮጵያ የሚሰጡት የቢሊዮን ዶላር ብድርና ድጋፍ ለማስቀጠል እንደ ቅድመ ሁኔታ ያስቀመጡት የሊበራላይዜሽን መመሪያ አካል ነው። ብሔራዊ ባንክ አሁን የፋይናንስ ገበያውን ብረት ለበስ ከሆነ የአስተዳደር ቁጥጥር ወደ ገበያ መሰራት ለመቀየር ከተቀማጭ ደንበኞቻቸው ከፍተኛ ገንዘብ ሰብስበው ነበር። ነገር ግን ብሔራዊ ባንክ የብድር ገደብ ምክንያት ገንዘቡን ማበደር አልቻሉም። ይህ ማለት ባንኮች በካዘናቸው ውስጥ ለተቀመጠው ገንዘብ ወለድ እየከፈሉ ነገር ግን ምንም አይነት የብድር ገቢ ሳያገኙ ስለቆዩ ለከፍተኛ ኪሳራ ተጋልጠው ነበር። የዚህ ገደብ መነሳት ባንኮችን ከኪሳራ የሚታደግ እፎይታ ቢሆንም ባንኮች የተከማቸውን ገንዘብ በአንድ ጊዜ ወደ ገበያ ሲለቁት አዲስ የዋጋ ግሽበት እንዳይቀሰቀስ ከፍተኛ ስጋት አለ። ሌላው ያልተነገረው እውነት 16% የወለድ ጭማሪና ታርጌት ሪዘርቭ የተባለው ድብቅ ወጥመድ ነው። በሁለተኛ ደረጃ ብሔራዊ ባንክ የፖሊሲ ለውጥ ተመኑን ከ15% ወደ 16% ማሳደጉን ገልጿል። ይህን ሲያደርግም የባንኩን ጥብቅ የገንዘብ ፖሊሲ ለማስቀጠልና የዋጋ ግሽበትን ለመቆጣጠር እንደሆነ አስረድቷል። ነገር ግን እውነታውና ጉዳቱ በእርስዎ ላይ ምንድን ነው? ይህ ማለት የግል ባንኮች ብሔራዊ ባንክ በአጭር ጊዜ ብድር የሚያገኙበትን ወጪ ይጨምራል ማለት ነው። ባንኮች ደግሞ ይህን ተጨማሪ ወጪ ራሳቸው አይሸከሙትም፣ በቀጥታ ወደ እርስዎ ማለትም ወደ ብድር ጠያቂው ደንበኛ ያዞሩታል። ከዚህ በኋላ ለንግድ ስራ ማስኬጃ፣ ለቤት መስሪያ ወይም ለምርት የሚሆን ብድር ከባንኩ ሲጠይቁ የሚከፍሉት የወለድ መጠን ከፍተኛ ሁኔታ ይጨምራል። ይባስ ብሎ ደግሞ በመግለጫው ላይ በረቂቅ የተጠቀሰው ታርጌት ሪዘርቭ ሪኳየርመንት የተባለው አዲስ መመሪያ አለ። ይህ መመሪያ ብሔራዊ ባንክ እያንዳንዱን የግል ባንኮች ለብቻ እየገመገመ ዋጋ ግሽበት ላይ አሉታዊ ተጽዕኖ ፈጥረሃል ወይም መመሪያ ጥሰሃል ካለ ያን ባንክ ተጨማሪ መጠባበቂያ ገንዘብ ብሔራዊ ባንክ እንዲያስቀምጥ ያስገድደዋል። ይህም ማለት ማዕከላዊ ባንክ አሁንም ቢሆን የትኛውን ባንክ ለማን ብድር መስጠት እንዳለበት በተዘዋዋሪ መንገድ ጠንካራ የቁጥጥር ሰንሰለት ዘርግቷል ማለት ነው። ሌላው ያልተነገረ እውነት የዶላር ማስረከብ ወደ 30% ዝቅ ማለቱ የሚያመጣው መራር ፍሬ። ሌላው በመግለጫው ላይ ትልቅ ድል ተደርጎ የቀረበው ውሳኔ ላኪዎች ኤክስፖርተርስ ከሚያገኙት የውጭ ምንዛሪ ለብሔራዊ ባንክ የሚያስረክቡት መጠን ከነበረው 50% ወደ 30% ዝቅ እንዲል መደረጉ ነው። አሁን ላኪዎች 70% ዶላራቸውን ራሳቸው መያዝ ይችላሉ። ነገር ግን ከመረጃው በስተጀርባ ያለው የዋጋ ጨዋታ ምንድን ነው? ይህ ውሳኔ ምንም እንኳን ላኪዎችን ቢያበረታታም የሀገር ውስጥ አስመጪዎችንና ተራውን ሸማች ማህበረሰብ በእጅጉ ይጎዳል። እንዴት መሰላችሁ? ላኪዎች ያንን 70% ዶላር በራሳቸው እጅ ሲይዙ ይህ ዶላር ለመደበኛ አስመጪ የሚሸጡት በይፋዊ ባንክ ተመን ሳይሆን በመካከላቸው በሚደረግ ከፍተኛ የድርድር ዋጋ ነው። ይህ አሰራር በሀገሪቱ ውስጥ ያለውን የዶላር እውነተኛ ዋጋ በከፍተኛ ሁኔታ እንዲጨምርና በይፋዊ የባንክ ተመን በእውነተኛ የገበያ ዋጋ መካከል ያለውን ልዩነት ኤክስቼንጅ ሬት ጋፕ ይበልጥ እንዲስፋፋ ያደርገዋል። ውጤቱ ደግሞ ቀጥታ ወደ ሀገር ውስጥ የሚገቡ የፍጆታ እቃዎችን፣ መድኃኒቶች፣ የኢንዱስትሪ ጥሬ እቃዎች ዋጋቸውን በከፍተኛ ደረጃ እንዲንር ማድረጉ ነው። ሌላው ጥቅሞች፣ ጉዳቶች፣ የተደበቁ ወጥመዶችን በንጽጽር እናያቸው። ይህ ታሪካዊ መዋቅራዊ ውሳኔ በጥቅምና በጉዳት አንጻር ስንመነዝረው የሚከተለው ግልጽ ምስል እናገኛለን። ለኢንቨስትመንትና ለንግድ ሰራተኞች ያለው ጥቅም፣ ላኪዎች የውጭ ምንዛሪያቸውን ራሳቸው ማስተዳደር መቻላቸው ጥቁር ገበያውን ሰብረው በህጋዊ መንገድ የውጭ ንግዱን እንዲያንቀሳቅሱ ያደርጋል።
ጉዳቱ ደግሞ የሀገር ውስጥ አምራቾችን ከፍተኛ የወለድ ጫና ስለሚያመጣባቸው ለንግድ ማስኬጃ የሚሆን ብድር ለማግኘት ይቸገራሉ። የምርት ዋጋም ይጨምራል። ሌላው ለባንኮች ያለው ጥቅም የብድር እገዳው ስለሚነሳ ባንኮች ተኝቶ የነበረውን የገንዘብ ማንቀሳቀስ የትርፍ ዕዳጋቸውን በከፍተኛ ሁኔታ ያሳድጋሉ። ሌላው በባንኮች ላይ ያለው ጉዳት ደግሞ አቅም የሌላቸው ትንንሽ ባንኮች ታርጌት ሪዘርቭ ሲጣልባቸው ሊኩዊዲታቸው ወድቆ መርጅ ለማድረግ ይገደዳሉ ወይም ለኪሳራ ሊዳረጉ ይችላሉ። ለተጠቃሚ ሕዝብ ያለው ጥቅም የውጭ ምንዛሪ ከሚሸፍነው ክፍያ ከ2.5% ወደ 1.5% መቀነሱ አስመጪዎች የሚያወጡትን መደበኛ ወጪ በ1% ያቃልላል። ሌላው በሕዝብ ዘንድ ያለው ጉዳት ደግሞ በላኪዎች እጅ ያለውን ዶላር በውድ የድርድር ዋጋ ስለሚሸጥ በተዘዋዋሪ የገቢ ዕቃዎች ዋጋ ይጨምራል። ይህ ደግሞ ቀጥታ የኑሮ ውድነትን ያባብሰዋል። ታዲያ ተመልካቾቼ አጠቃላይ ምስሉ ምንድን ነው ካላችሁኝ፣ የኢትዮጵያ ብሔራዊ ባንክ የወሰደው ውሳኔ የባንኩ ኃላፊዎች እንዳሉት ተራ የአሰራር ማስተካከያ ሳይሆን የኢትዮጵያን ኢኮኖሚ ከመንግስት ቁጥጥር እጅ አውጥቶ ሙሉ በሙሉ ለገበያ መርህ አሳልፎ የሚሰጥ ታሪካዊ ሽግግር ነው። ለእናንተ እንደ ነጋዴ ወይም እንደ ባለ ሀብት አሊያም ተጠቃሚ ከሆናችሁ ምን ይመከራል ካላችሁኝ፣ አንደኛ የብድር ወለድ መጠን መጨመሩ ስለማይቀር አላስፈላጊ ዝቅተኛ ትርፍ የሚያስገኝ የረጅም ጊዜ ብድር ከመውሰድ አሁኑኑ ተቆጠቡ። ሁለተኛ በውጭ ንግድ ስፖርት ላይ የተሰማራችሁ ባለሀብቶች 70% ዶላራችሁን በኪሳችሁ የመያዝ መብታችሁን ተጠቅማችሁ ምርታማነታችሁን አሁኑኑ አሳድጉ። ሶስተኛው በሀገር ውስጥ ምርት ፍጆታ ላይ ያላችሁ ደግሞ የገበያ ዕቃዎችን ዋጋ ሊጨምር ስለሚችል ጥሬ ዕቃዎችን ቀድማችሁ በማከማቸት ራሳችሁን ከቀጣዩ ዋጋ ማዕበል ጠብቁ። ውድ ተመልካቾች ይህንን ከመጋረጃ በስተጀርባ የተደበቀ እውነታ እንዴት አያችሁት? ይህ ውሳኔ በእርስዎ ንግድና ሕይወት ላይ ምን ያህል ተጽዕኖ ይኖረዋል? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ደግሞ ሌሎች ጠቃሚ መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።